አንዲትም ቃል ሳትናገሪ አንቺን በማጣቱ እንዲጸጸት የምታደርጊበትን መንገድ አስደምጥሻለሁ። ልትደውይለት አይገባም። መልእክት ወይንም ቴክስት ልትልኪለት፣ ልትለምኝው፣ ልታብራሪለት ወይንም ፊቱ ልታለቅሽ አይገባም። ምክንያቱም አንድ ሰው ካጣሽ በኋላ ልታደርግ የምትችይው ትልቁና ኃይለኛው ነገር እርሱ መቼም ሊረሳው የማይችለውን አይነት ሴት መሆንሽን ማሳየት ነው። ማንም የማይነግርሽ እውነት ይሄ ነው። የምትከተልና የምትለምን ሴት ትረሳለች። ራሷን የምትለውጥና የምታድስ ሴት ግን አይምሮ ውስጥ ዘላቂ ቁጭትን ትተክላለች። በእነዚህ ሁለት ነገሮች መካከል ደግሞ እጅግ ሰፊ ልዩነት አለ። አሁን ምናልባት በተሰበረ ልብ ተቀምጠሽ ይሆናል። በመካከላችሁ የነበረውን ንግግር በአይምሮሽ እያመላለሽ ምን አጥፍቼ ነው እያልሽ ራስሽን በጥያቄ ታቃጥይ ይሆናል። ይህ ሁሉ ጥያቄሽ መልስ ያለው እርሱን በምታናግሪበት መንገድ ላይ አይደለም፣ ይልቁንም ለራስሽ በምታደርጊው ነገር ላይ ነው። አብረሽኝ ቆይ። ምክንያቱም የዚህ ቪዲዮ መጨረሻ ላይ ስለ ራስሽ ያለሽን እይታና እሱ ላንቺ ያለውን አመለካከት ሙሉ በሙሉ የሚቀይር ትልቅ የስነ ልቦና ምስጢር ትረጃለሽ። በመጀመሪያ አንድ አስፈላጊ ነገር ላብራራላችሁ። ወንዶች ብዙ ጊዜ አንድን ሰው የማጣት ሸክሙ ወዲያውኑ አይሰማቸውም። ግንኙነቱ ሲያልቅ፣ በተለይም እሱ ራሱን ያራቀ ከሆነ ወይንም ለርቀቱ ምክንያት ከሆነ መጀመሪያ ላይ የእረፍት ስሜት ሊሰማው ይችላል። ለራሱ እንዲህ ይላል፣ ብቻዬን መሆን ነበረብኝ፣ ነገሩ አይሰራም ነበር፣ ደህና ሆናለሁ። ለጥቂት ሳምንታት ወይንም ወራት ያንን ያምናል። ነገር ግን ቀጥሎ የሚሆነው ነገር በሰው ልጅ አይምሮ ውስጥ የንጽጽር ውጤት የሚባል ነገር አለ። አንድ ነገር ከእጃችን ሲወጣ አይምሮአችን የአሁን ጊዜን ካለፈው ጋር ማነጻጸር ይጀምራል። አንዲት ሴት ግንኙነቱ ካለቀ በኋላ በዝምታ ይበልጥ እያደገች እየተፈወሰችና እያበራች ስትሄድ ጥሎ ለሄደው ሰው ንጽጽሩ እጅግ አሳማሚ የሆነበት ይመጣል። አንቺን ማየት ይጀምራል። ግን ያች ስታለቅስ የነበረችውን የእሱን ትኩረት ለማግኘት የምትለምነውን አንቺን አይደለም። ይልቁንም አዲሷን አንቺን ማየት ይጀምራል። በራሷ የምትተማመነውን፣ የምታበራውን፣ ሰላሟን ያገኘችውን። ያን ጊዜ በውስጡ የሆነ ነገር ይቀየራል። እንዲህም ብሎ ያስባል፣ ቆይ ይህቺ ሴት ምንድናት? ምን አግኝታ ነው እንደዚህ የተለወጠችው? በመጨረሻም ከሁሉም በላይ አሳማሚው ጥያቄ ይመጣበታል። ትልቅ ስህተት ሰርቼ ይሆን? ይህ ሐሳብ ነው እውነተኛ ቁጭትና ጸጸት የሚባለው። ይህ እንዲሆን ደግሞ አንቺ አንድም ቃል መናገር አይጠበቅብሽም። ምን ማድረግ እንዳለብሽ ከመናገር በፊት አሁኑኑ ማቆም ያለብሽን ነገሮች ልንገርሽ። ምክንያቱም አብዛኞቹ ሴቶች ግንኙነት ሲያልቅ ሳያውቁት እነዚህን ስህተቶች ይፈጽማሉ። ህመሙ ይገባኛል። ነገር ግን አሳዛኝ ጥቅሶችን፣ የምታለቅሽባቸው ምስሎች ወይንም ላንተ ተሰብሬያለሁ ብለው የሚጮሁ መልእክቶችን ስትለጥፊ እሱ አሁንም በአንቺ ላይ ስልጣን እንዳለው እየነገርሽው ነው። ሰዎች አሁንም የሚቆጣጠሩትን ነገር በማጣታቸው በፍጹም አይጸጸቱም። አንድ መልእክት በቂ ነው። ከዛ በኋላ ዝምታ። እሱ ችላ ካለሽ በኋላ የምትልኪው እያንዳንዱ መልእክት አሳልፈሽ የምትሰጪው የክብርሽ አካል ነው። አንቺ ስለሱ እየጠየቅሽ እንደሆነ ወሬው እርሱ ዘንድ ሲደርስ ሰላም ይሰማዋል። አሁንም ታስበኛለች፣ እዚያው ናት ብሎ ማሰብ ይጀምራል። መመቸት ደግሞ ቁጭትን ይገድላል። አንድ እውነተኛ ታሪክ ላካፍላችሁ። ኤልሳና ማኑኤል ለ2 ዓመት የሚቆይ ጥልቅ ግንኙነት ነበራቸው። ኤልሳ ለግንኙነቱ ሁሉንም ነገር ሰጥታ ነበር። ምግብ ታበስልለታለች፣ ህመሙን ትደግፋለች፣ በከባድ ጊዜያት ሁሉ አጠገቡ ነበረች። አማኑኤል ግን ቀስ በቀስ እየራቃት መጣ። ለእሷ መገኘት ዋጋ መስጠት ተወ። አንድ ቀን ደግሞ ለብቻው መሆን እንደሚፈልግና በግንኙነታቸው እርግጠኛ እንዳልሆነም ነገራት። ኤልሳ ተሰበረች። ለመጀመሪያዎቹ 2 ሳምንታት ትደውልለት ነበር፣ ረጃጅም መልእክቶችንም ትልክለት ነበር። አማኑኤል ግን ይበልጥ እየራቃት ሄደ። ከዚያ አንድ ነገር ተፈጠረ። ታላቅ እህቷ እንዲህ አለቻት፣ አቁሚ ኤልሳ፣ የደረቀ ተክል እያጠጣሽ ነው፣ በምትኩ ራስሽን አጠጪ። እነዚህ ቃላት ኤልሳን በጥልቀት ነኳት። ኤልሳ የእርሱን ቁጥር አጠፋች። ጠዋት ቀድማ መንቃት፣ አካሏን መንከባከብ፣ ከራቋት ጓደኞቿ ጋር ዳግም መገናኘት ጀመረች።
ለዓመታት ስታስበው የነበረችውንም ትንሽ ሥራ ጀመረች። ከ3 ወራት በኋላ አማኑኤል በአንድ የጋራ ጓደኞቻቸው ግብዣ ላይ አያት። ያቺ ትደውልለትና ትለምነው የነበረች ሴት አልነበረችም። ታበራለች፣ ትስቃለች፣ ውስጣዊ ሰላም እንዳላት ያስታውቃል። ቀርቦም አናገራት። እሷ ግን ደግ ነበረች። ያለፈውን ነገር አላነሳችም። ለምን እንደተዋት ጥያቄ አልጠየቀችም። አማኑኤል ያንን ምሽት ወደ ቤት ሲሄድ ስለ እሷ ማሰብ ማቆም አልቻለም። ከ3 ቀናት በኋላ እንዲህ የሚል መልእክት ላከላት። ትልቅ ስህተት የሰራው ይመስለኛል። ነገር ግን የታሪኩ ትልቁ ክፍል እዚህ ጋር ነው። ያን ጊዜ ኤልሳ እሱን መልሳ መፈለግና አለመፈለጓን እርግጠኛ አልነበረችም። ምክንያቱም ከእሱ መመለስ የበለጠ ትልቅ ዋጋ ያለው ነገር አግኝታ ነበር። ራሷን ነበር ያገኘችው። አንቺ አጠገቡ መኖርሽ ሊያስተምረው ያልቻለውን ነገር ያስተምረዋል። ለዚህ ነው ዝምታ ድካም ያልሆነው። ዝምታ ስልት ነው፣ ጥንካሬ ነው። ልታሰሚው የምትችው ከሁሉም በላይ የሆነ ትልቅ ጩኸት ነው። እሱ በማጣቱ እንዲጸጸትና እውነተኛ ዋጋሽን እንዲረዳ የሚያደርጉትን እነዚህን 3 ዋና ዋና ነጥቦች ተከተይ። ሐዘንሽን በሚገባ ተወጪ፣ ግን በሚስጥር። ለማልቀስና ለመቆጣት ለራስሽ ፍቃድ ስጪ። ይህንን ግን በሚስጥር አድርጊው። ሐዘንሽን በይፋ በተለይም እሱ በሚያይበት ቦታ አታሳይ። ከግንኙነቱ ውጪ ማንነትሽን ገንቢ። እርሱን ከመገናኘትሽ በፊት ማን ነበርሽ? ምን ተወጂ ነበር? ህልሞችሽ ምን ነበሩ? ወደ እነዚያ ነገሮች ተመለሺ። ምክንያቱም ከሁሉም በላይ ማራኪ የሆነች ሴት ማንነቷን የምታውቅ ሴት ነች። ሰላምሽን እንደ ውድ ንብረትሽ ጠብቂው። ሰላም ያላት ሴት ማንኛውም ቦታ ውስጥ በጣም ኃይለኛ ሴት ነች። ያ ኃይል ደግሞ አንቺን መተው ቀላል የመሰለው ሰው ሳይቀር እንዲደነግጥ ያደርገዋል። በጣም አስፈላጊ በሆነ ነገር ማጠቃለል እፈልጋለሁ። ይህ ቪዲዮ እሱ እንዲጸጸት ማድረግን እንደ ዋና ግብ አድርጎ የተዘጋጀ አይደለም። ይልቁንም አንቺ የራስሽን ዋጋና ክብር በጥልቀት እንድትወጂ የተዘጋጀ ነው። ያኔ የእሱ መጸጸት ወይንም አለመጸጸት ለአንቺ ትርጉም አይኖረውም። ችግር ያለባት ሰው አይደለሽም። ለመወደድ ከባድ ሰውም አይደለሽም። አንቺ ዝም ብለሽ በተሳሳተ ቦታ ላይ ነበርሽ። ትክክለኛውን ፍቅር ለተሳሳተ ሰው እየሰጠሽ ነበር። አሁን ያንን ፍቅር ለራስሽ የምትሰጭበት ጊዜ ነው። ይህ ቪዲዮ ልባችሁን ነክቶት ከሆነ ታች ባለው አስተያየት መስጫ ላይ ለራሴ ስል ዛሬ የማደርገው አንድ ነገር ብላችሁ ሐሳባችሁን አስቀምጡልኝ። ቪዲዮን ላይክ አድርጉ፣ ለሌሎችም ሼር ያድርጉ። ቻናሉን ሰብስክራይብ በማድረግ የዚህ አስተማሪ ቻናል ቤተሰብ ይሁኑ። በሚቀጥለው ድንቅ ትምህርት እስክንገናኝ በያላችሁበት ቸር ያቆየን።